ማኪያቮሊን እና የሴቶች ባህሪ እውነታ። እሱ ምንም አይነት የፍቅር ቅዠት፣ ተረት ወይም ምኞት አስተሳሰብ አልነበረው። ለነገስታት እንዴት መገዛት እንዳለባቸውና ጠላቶቻቸውን እንዴት ሊፈሯቸው እንደሚገባ ያስተማረው ኒኮ ማኪያቮሊን አብዛኛው ሰው ሊቀበለው የማይደፍረውን አንድ እጅግ ጥሬና የማይመች እውነታ ጥሎ አልፏል። ስለ ሴቶች ፍላጎቶች የተነገራችሁ ነገር ሁሉ ስህተት ቢሆንስ? መልሱ በታሪክ ውስጥ እጅግ ጨካኝ በሆነ የፖለቲካ አይምሮ ከ500 ዓመት በፊት በተጻፈው የእጅ ጽሑፉ ውስጥ ተደብቆ ቢሆንስ? አብራችሁን ቆዩ። ምክንያቱም አሁን የምትሰሙት ነገር እስካሁን የነበራችሁን ማንኛውም የግንኙነት አመለካከት ሊቀይር ይችላል። ወደ ቻናላችን እንኳን በደህና መጣችሁ። እዚህ ስለ ሰው ልጅ ባህሪ ጥልቅ ስለንቦና ማለትም በግልጽ የማይነግሩ እውነታዎችን የምንዳስስበት ቦታ ነው። ዛሬ የምንወያይበት ርዕስ በፍልስፍና በዝግመተ ለውጥ ስለ ንቦና እና ማኪያቮሊን ቀጥተኛ ጽሑፍ መገናኛ ላይ የሚገኝ ማኪያቮሊን ስለ ሴቶች ተፈጥሮ በትክክል ምን እንደሚያምን፣ ዘመናዊ ስነ ንቦና ለምን በዝምታ እንደሚስማማና ከሁሉም በላይ ደግሞ ይሄ በዘመናዊ ዓለም ውስጥ ለምትገኙ ወንዶች በግንኙነት በመሳብና በተጽዕኖ ፈጣሪነት ረገድ ምን ትርጉም እንዳለው እንፈታል። ይሄ ሴቶች ስለ መጥላት ወይም ስለ ማታለል አይደለም። ይሄ ስለ መረዳት ነው። ምክንያቱም እውቅና ለመስጠት ፈቃደኛ ያልሆንከውን ነገር ልትቀይረው አትችልም። እንጀምር። ክፍል 1 ማኪያቮሊ ማን ነው? ለምንስ ልታምኑት ይገባል? አብዛኛው ሰው ማኪያቮሊን የሚያውቀው በ1513 ዓመተ ምህረት በተጻፈው ዘ ፕሪንሰስ በሚለው መጽሐፉ ነው። መጽሐፉ ስለ ፖለቲካ ስልጣን የቀረበ ጨካኝ ታማኝነት መመሪያ ነው። ማኪያቮሊን የጻፈው ሰዎችን መስማት የሚፈልጉትን ሳይሆን በትክክል የሚሰራውን ተግባራዊ የሆነውን ነበር። ገዢዎች ስለነሱ ሲወድቁ ተመልክቷል። የሰው ልጅ ባህሪ ያጠናውና አንድ የቀዶ ጥገና ሐኪም የሰውን አካል እንደሚያጠናው አይነት ነበር። ያለ ስሜታዊና ያለ አድሎ እና ያለ ቅዠት መጽናኛ ማኪያቮሊን ከሌሎች የራስ መርጃ ጽሑፎች፣ የግንኙነት አሰልጣኞችና ፈላስፎች የሚለየው ትልቅ ነጥብ ይሄ ነው። ሰዎች ምን መሆን አለባቸው ብሎ አልጠየቀም። ይልቁንስ ሰዎች በእውነቱ ምንድናቸው ብሎ ነው የጠየቀው። ይህ ልዩነት ሁሉን ነገር ይለውጣል። ምክንያቱም አብዛኛው ወንዶች ወደ ግንኙነት የሚገቡት በሐሳባቸው ብቻ ባለች ሴት ነው። ታማኝነት፣ ወጥ ባህሪ እና ጥልቅ ስሜታዊና ቁርጠኝነትን በሷ ላይ ይጭናሉ። ከዚያ እውነታው ከቅዠት ጋር ሲቃረን ይደነግጣሉ። ማኪያቮሊን እንዲህ ያለ ሰው አይቶ ገና ከመጀመሪያው ወድቀሃል፣ ምክንያቱም መሬት ሁኔታውን አላጠናህም ይለዋል። የሰው ተፈጥሮ በተለያዩ የሴቶች ተፈጥሮ አለመረዳት አንድ ሰውን ሊፈጽሙ የሚችለው ትልቅ ስትራቴጂ ስህተት እንደሆነ ያምን ነበር። ክፍል 2 ማኪያቮሊ ዋና ምልከታና የፍላጎቶቹ ተፈጥሮ። ማኪያቮሊን ስለ ሰው ልጆች አንድ መሰረታዊ ምልከታ አድርጓል። ሰዎች ወደ ጥንካሬ ይሳባሉ፣ ከድክመት ደግሞ ይሸሻሉ። ይሄ የሞራል ፍርድ ሳይሆን እንደ ስበት ሕግ ያለ ምልከታ ነበር። ልትወደው ትችላለህ ወይም አትችልም፣ ግን አሁን እውነቱ ነው። መጽሐፍ ላይ እንዲህ ሲል ጽፏል። ሰዎች በጣም ቅንና የዋህና አሁንም ላለባቸው አስገዳጅ ፍላጎቶች ተገዢ በመሆናቸው ለማታለል የሚፈልገው ሰው ሁልጊዜ እንዲታለልለት የሚፈቅድለት ሰው ይገኛል። አሁን ይሁን ወደ መሳብ ሕግ እናምጣው። ዝግመተ ለውጥ ስነ ንቦና የሚለው ቃል ከመፈጠሩ ከብዙ ዓመታት በፊት ማኪያቮሊ የተረዳው ነገር ቢኖር ሴቶች በተፈጥሯቸው ወደ ጉልበት፣ እርግጠኝነት፣ ማህበራዊ ደረጃ ያላቸው ወንዶች እንደሚሳቡ ነው። ይሄ ሴቶች ጥልቀት ስለሌላቸው ሳይሆን በጥልቀት ባዮሎጂያዊ ደረጃ እነዚህ ባህሪያት የመጠበቅ የማቅረብና የመብራት ችሎታ ስለሚያመለክቱ ነው። ወንዶች መስማት የማይፈልጉት ጨካኝ እውነታ ይሄ ነው። በሴት ልጅ መሳብ በዋነኝነት የሚመነጨው አንተ ምን ያህል እንደምትወዳት ሳይሆን እሱ አንተን ምን ያህል እንደምታከብር ነው። ያለ አክብሮት ያለ ፍቅር መሳብ አይደለም፣ እርሱ ርህራሄ ነው። ርህራሄ ደግሞ ፍላጎትን ዘላቂ ያደርጋል። ማኪያቮሊ ይህም በነገስታትና በመኳንንት ግቢ ውስጥ ሲፈጸም በተደጋጋሚ ተመልክቷል። ታማኝነት የተማጽኖ ገዢ ንቀትን ተቀበለ። አክብሮት ግን ያስገደደውን ገዢ ከሚፈሩት ሰዎች እንኳን ሳይቀር ታማኝነትን አገኘ።
ይህ መወደድና መፈራት መካከል ያለው ልዩነት ከመወደድ ይልቅ መፈራት እጅግ አስተማማኝ እንደሆነ ተከራክሯል። ምክንያቱም ፍቅር በሁኔታዎች ላይ የተመሰረተ፣ አክብሮት ግን መዋቅራዊ ነው። እሱ በየቀን በምታሳየው ማንነት ላይ የሚገነባ ነው። ክፍል 3 ዘመናዊ ስነልቦና ምን ያረጋግጣል? በቴክሳስ ዩኒቨርሲቲ የዝግመተ ለውጥ ስነልቦና ባለሙያ የሆኑት ዶክተር ዴቪድ ቡስ በ6 አህጉራት በሚገኙ 37 ባህላዊ ማህበረሰቦች ላይ ሰፊ ጥናት አድርገዋል። ግኝታቸውም ግልጽ ነበር። በሁሉም ባህል ውስጥ ያሉ ሴቶች ባልደረቦቻቸውን ላይ የሀብት የማከማቸት አቅም፣ ምኞትና በማህበራዊ የበላይነት ቅድሚያ ይሰጣሉ። እነዚህ ተላምዶች ምርጫ አይደሉም፣ ይልቁንስ በውስጣቸው የታተመ ናቸው። ይሄ ማለት ሴቶች ገንዘብ ወዳድ ናቸው ማለት አይደለም። ይልቁንም የሴቶች አእምሮ በመቶ ሺዎች ለሚቆጠር ዓመታት የተገነባ ሊመራ ሊጠብቅና ሊያቀርብ የሚችል ወንዶችን እንዲፈልግ ነው። ምክንያቱም የልጆች ህልውና የሚያረጋግጠው ያ ነበር። እዚህ ጋር ነው ማኪያቬሊ ምልከታ እጅግ ትክክለኛ የሚሆነው። እሱ እንደተረዳው አንድ ሰው ከሚሰማው ስሜት ይልቅ ራሱን የሚያቀርብበት መንገድ ፕሬዘንቴሽን የበለጠ ትርጉም አለው። አንድ ወንድ በጥልቀት የሚወደው ቁርጠኝነትና ታማኝነት ሊሆን ይችላል። ነገር ግን ራሱን እንደ ተለዋዋጭ፣ በራሱ የማይተማመን ወይም የሴቶችን ማረጋገጫነት የሚራብ አድርጎ ካቀረበ ያ ፍቅር አይታይም። የሴቷ ንዑስ አእምሮ የድክመት ምልክት ችላ ብሎ ማለፍ አይችልም። ማኪያቬሊ ይህንን በፖለቲካዊ ዓለም ከበጎነት ይልቅ በጎ ሆኖ መታየትን ይለዋል። በግንኙነት ውስጥ ከውስጣዊ ጭንቀት ይልቅ ውጫዊ ጥንካሬ ትርጉም አለው። እየታገለ ግን ረጋ ወንድ ስኬታማ ሆኖ ግን የሰው ልጅን ሁኔታ ለማግኘት ከሚጨነቅ ወንድ በብዙ ሺህ እጥፍ ይማርካል። ክፍል 4 የልዑሉና የገበሬው ታሪክ። በህዳሴው ዘመን ጣሊያን ውስጥ ባሉ ሁለት ሰዎች ምሳሌ እንውሰድ። ልዑሉ ያንን ያህል ቆንጆ ወይም ደግ አይደለም፣ ነገር ግን በእርግጠኝነት ይራመዳል፣ ውሳኔዎችን ያለ ጥርጣሬ ይወስናል። ወደ ክፍሉም ሲገባ ሁሉም ዞር ብሎ ያየዋል። ገበሬው ግን ደግ፣ ሩህሩህ፣ አንዲት ሴትን በጥልቀት የሚወድ ነው። አበባ ያመጣላታል፣ ደብዳቤ ይጽፍላታል፣ በየምሽቱ ምን ያህል እንደሚፈልጋት ይነግራታል። ብልህና ደግ ልቧ ያላት ያቺ ሴት ግን ልዑሉን መረጠች። የገበሬው ፍቅር ስላላየች አይደለም፣ ነገር ግን ከፍላጎት እጥረት የሚመጣ ፍቅር እንደ ስጦታ ሳይሆን እንደ ሸክም ስለሚሰማ ነው። የገበሬው ፍቅር ያለ አንቺ ሙሉ አይደለውም የሚል መልእክት አለው። የልዑሉ ትኩረት ግን መርጭሻለሁ፣ ነገር ግን ሌላ መምረጥ እችል ነበር የሚል። ማኪያቬሊ እንደሚለው ገበሬው ጨዋታውን ሳይጀምር ካርዶቹን አሳይቶ፣ ልዑሉ ግን በእሷ ህይወት ውስጥ ቦታ እንዲሰጠው አልተለማመጠም። ይልቁንም በራስ መተማመን ቦታውን ያዘ። እሷ በተፈጥሮ ወደሱ ሳበች። ክፍል 5 ማኪያቬሊን ማለት ጭካኔ ማለት አይደል። እዚህ ጋር ነው ብዙ ሰዎች ማኪያቬሊን የሚሳሳቱት። ማኪያቬሊን ጭካኔን አላበረታታም፣ ቀዝቃዛ ሁን፣ አትወደድም አላለም። እሱ ያለው ሌላውን ሰው ያለ ፍላጎት ማንነት መሰረት እንዲሆን አትፍቀድ ነው። በጥልቅ ለመወደድ በፈቃደኝነት የሚመረጥ ወንድና ያለዚያ ፍቅር መኖር በማይችሉ ጥገኝነት ወንድ መካከል ሰፊ ልዩነት አለ። አንደኛው ጥንካሬ ሲሆን ሌላኛው ደግሞ ጥገኝነት ነው። ጥገኝነት ምንም ያህል ሮማንስ ቢጠቀልልም ውሎ አድሮ ግን መሳብን ያጠፋል። ማኪያቬሊን ወንድ ይወዳል፣ ነገር ግን የራሱ ተልዕኮ አቅጣጫና ያለ ማንኛውም ሰው ቢሆን ሊቀጥል የሚችል ጠንካራ ህይወት ያለውን። ይሄ ሙሉነት፣ ዘላቂነት መሳቢያ ይፈጥራል። ምክንያቱም ሴት ልጅ ያንተ ሙሉ ዓለም መሆን አትፈልግም። እሷ ቀድሞውኑ ስኬታማ፣ ዓላማ ያለውና ወደፊት የሚራመድ ዓላማ ውስጥ የተመረጠች አካል መሆን የምትፈልግ። ያ ሲኖር ማሳደድ ታቆማል። ማሳደዱን ስታቆም ደግሞ ሰዎች ይከተለዋል። ክፍል 6 ተግባራዊ መመሪያ። ይሄ ሁሉ በተግባራዊ ምን ማለት ነው? ልታውቃቸው የሚገቡ ዋና ዋና መርሆች። አንደኛ፣ ህይወትን መጀመሪያ ገንባ። ስራህን፣ ጤናህን እና የህይወት ዓላማን አስቀድም። ሁለተኛ፣ አክብሮት ከፍቅር አስቀድም። መወደድ ሳይሆን መከበር ግብ አድርግ። ሶስተኛ፣ ስሜታዊ ጥገኝነትን አስወግድ። ፍቅርህ ምርጫ እንጂ ግዴታ አይደለም። አራተኛ፣ መረጋጋት ተለማመድ። በፈተናዎች ውስጥም እንኳን ራስን መቆጣጠር ብቃት ይኑር። ይሄ ጽሑፍ የታዋቂ ፈላስፎች እና ስለ ልቦና ጥናቶች እይታ የሚያቀርብ እንጂ የግል ምክር አይደለም።
ሰብአዊነትና የጋራ መከባበር በማንኛውም ግንኙነት ውስጥ መሰረታዊ መሆናቸውን መዘንጋት የለብን።